አስተዳዳሪዋ ከቢሮዋ ስትወጣ የጥበቃ ሠራተኛውን ገባ ብሎ ውሃ ሲጠጣ አየችው። ቀጥታም ወደ እሱ ተራመደች። ሄይ እዚህ ምን እያደረክ ነው አለችው። ጥበቃውም እመቤት ውጭ በጣም ይሞቃል፣ ቀዝቀዝ እንዲለኝ እና ውሃ ልጠጣ መጣሁ አለ። አስተዳዳሪዋም በእንዴት ቦታህን እንድትለቅ ፈቃድ ሰጥቼሃለሁ፣ ውጣ ወደ ውጭ አለችው። ይሄኔ የጥበቃ ሠራተኛው በጸጥታ ወጣ። ከአንድ ሰዓት በኋላ እንደገና አስተዳዳሪዋ ወደ እሱ መጣች። ሄይ ከዚህ ማዶ ምሳ ግዛልኝ፣ ከዚያ ወደ ቢሮዬ አምጣልኝ አለችው። ጥበቃውም በአክብሮት ታዘዘ። ገዝቶ ሲመለስም አስተዳዳሪዋ ከጓደኛዋ ጋር በቢሮ ውስጥ እያወራች ነበር። ከዚያ ጓደኛዋን ጠየቀቻት። ኦሊቪያ ተርበሻል አለቻት። ጓደኛዋ አይ ደህና ነኝ ብዙም አላስፈለገኝም አለቻት። እርሶ ግን ወደ ጥበቃ ሠራተኛው ዞረችና አንተ ከንቱ ሌላም ለጓደኛዬ ግዛ አለችው። በዚህ ጊዜ የጥበቃ ሠራተኛው መታገስ አቃተውና እመቤት በእውነት መልእክት ማመላለስ የእኔ ሥራ አይደለም፣ የእኔ ሥራ በር መጠበቅ ነው አለ። ወዲያው ጓደኛዋ ጣልቃ ገባችና ችግር የለውም ነው ይኸውልሽ ሳራ ሽማግሌውን ተይው፣ እኔ ራሴ ልገዛ እችላለሁ አለቻት። ግን አስተዳዳሪዋ በጥበቃው ምላሽ ተናደደች። ተነስታም በጥፊ መታችው። መልሳም አንተ የሥራ መግለጫ የለህም፣ ሥራህ የምልህን ማድረግ ብቻ ነው አለችው። የጥበቃ ሠራተኛው በዚህ ጊዜ በጣም አዘነ። ቀጥታ ወደ ባለቤቱ ቢሮ ሄዶ የሥራ መልቀቂያ ደብዳቤ አስገባ። የድርጅቱ ባለቤትን ተገርሞ ጌታዬ ምን ሆነዋል ችግር አለ፣ እስኪ ችግሩን እንገረኝ አለው። የጥበቃ ሠራተኛውም የሆነውን ሁሉም ነገር አስረዳ። አስተዳዳሪዋ እንዴት በጥፊ እንደመታችው ጭምር ተናገረ። ባለቤቱም አስተዳዳሪዋን ወዲያውኑ ጠራት። የመኪናውንም ቁልፍ ሰጣትና መኪናዬን እጠቢው አላት። እርሶም በተጸየፈ እይታ እኔ አስተዳዳሪ ነኝ፣ ያ የእኔ ሥራ አይደለም አለች። ባለቤቱም ትገርሚያለሽ፣ ግን በግዳጅ ሥራዎችን በጥበቃ ሠራተኛው ላይ ጫንሽ፣ ደግሞም በጥፊ መታሽው። ይሄ ምንኛ አክብሮት የጎደለው ድርጊት ነው አላት። መልሳም ይቅርታ መጠየቅ ጀመረች። ባለቤቱ ግን አንቺ ምንም አክብሮት የለሽም፣ ለአንድ ወር ያለ ክፍያ ታግደሻል፣ በሚቀጥለው ጊዜ ይሄ ከተደገመ ከሥራ ትባሪያለሽ አላት። ሁሉም ሰው ክብር ይገባዋል። ሰውን አሳንሶ ማየትና መናቅ ተገቢ አይደለም። ሰው በመሆኑ ብቻ ክብር ይገባዋል።